ሰላም የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ። እንኳን ወደ ቤቴል ቲዩብ ቻናል በሰላም መጣችሁ። ዛሬም እንደተለመደው አይምሮን የሚያንጹ እውቀትን የሚጨምሩና የእግዚአብሔርን ቃል በጥልቀት እንድትረዱ የሚረዷችሁን ድንቅ የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ ቀርበናል። እየተማራችሁ ራሳችሁን እንድትፈትኑ እየጋበዘን ወደ ጥያቄዎቹ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የእግዚአብሔርን ቃል ለብዙዎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። ደግሞም ጥያቄዎቹን ከሰራችሁ በኋላ መልሶቻችሁንና አስተያየቶቻችሁን በኮሜንት ላይ እንድታስቀምጡልን ከወዲሁ እናሳስባለን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 ኤልያስ የበዓል ነቢያትን የተገዳደረው በየትኛው ተራራ ላይ ነበር? ሀ በአራራት ተራራ፣ ለ በሲና ተራራ፣ ሐመሩሃ በቀርሜሌዎስ ተራራ፣ መ በሩፍ ተራራ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በቀርሜሌዎስ ተራራ ላይ የሚለው ነው። እዚህም መልስ ማብራሪያ በአንደኛ ነገሥት ምዕራፍ 18 ከቁጥር 18 እስከ 19 ላይ ይገኛል። ጥያቄ ቁጥር 2 በሌሎች ላይ እንዳደረገው የእጁና የእግሩ አውራ ጣት የተቆረጠበት ሰው ማን ይባላል? ሀ ባርቅ፣ ለ ቴቄምናስ፣ ሐመሩሃ ሴዎን፣ መ አዶኔ ቤዜቅ። 10 ሰከንድ አላችሁ። ትክክለኛው መልስ መ አዶኔ ቤዜቅ የሚለው ነው። የዚህም መልስ ማብራሪያ በመጽሐፈ መሳፍንት ምዕራፍ 1 ከቁጥር 6 እስከ 7 ላይ ይገኛል። ጥያቄ ቁጥር 3 በጥንት ዕብራውያን ለመጀመሪያ ጊዜ ካህን ሆኖ የተሾመው ማን ነበር? ሀ አሮን፣ ለ ዘካርያስ፣ ሐመሩሃ ኤሊ፣ መ ቆሬ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አሮን የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘጸአት ምዕራፍ 28 ከቁጥር 2 እስከ 3 ላይ ተጽፎ ይገኛል። ጥያቄ ቁጥር 4 ሰለሞን ያሰራቸው ሁለቱ አምዶች ምን ይባሉ ነበር? ሀ ያቂም እና በለዝ፣ ለ ኡሪም እና ቱሚም፣ ሐመሩሃ በሪክ እና ማሌክ፣ መ ቀቢድ እና ለዘም። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ያቂም እና በለዝ የሚለው ነው። የዚህም መልስ ማብራሪያ በአንደኛ ነገሥት ምዕራፍ 7 ከቁጥር 20 እስከ 21 ላይ ይገኛል። ጥያቄ ቁጥር 5 ኢያኤል የድንኳን ካስማ በራሱ ላይ የቸነከረችበት እና የገደለችው ማን ነው? ሀ አቤሜሌክ፣ ለ ሲሳራ፣ ሐመሩሃ ባርቅ፣ መ ሬህማ። 10 ሰከንድ አላችሁ። ትክክለኛው መልስ ለሲሳራ የሚለው ነው። የዚህም መልስ ማብራሪያ በመጽሐፈ መሳፍንት ምዕራፍ 4 ከቁጥር 21 እስከ 22 ላይ ይገኛል። ጥያቄ ቁጥር 16 ረዓብ ሰላዮቹን የት ደበቀቻቸው? ሀ በጉድጓድ ውስጥ፣ ለ በስንዴ ገለባ ስር፣ ሐመሩሃ በጣሪያው ላይ በተልባ እግር ስር፣
መ በጓዳ እልፍኝ ውስጥ 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ በጣሪያው ላይ በተልባ እግር ስር የሚለው ነው። የዚህም መልስ ማብራሪያ በመጽሐፈ ኢያሱ ምዕራፍ 2 ከቁጥር 3 እስከ 6 ላይ ይገኛል። ጥያቄ ቁጥር 7 ይስሐቅና እስማኤል በአንድነት ሆነው ማንን ቀብረዋል? ሀ ኤሳውን፣ ለ ያዕቆብን፣ ሐመሩሃ አብርሃምን፣ መ ታራን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ አብርሃምን የሚለው ነው። የዚህም መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 25 ከቁጥር 8 እስከ 9 ላይ ይገኛል። ጥያቄ ቁጥር 8 የኢየሱስን መወለድ የምስራች ለእረኞቹ ያበሰራቸው መልአክ ማን ነበር? ሀ ገብርኤል፣ ለ ኡራኤል፣ ሐመሩሃ ሚካኤል፣ መ ስሙ አልተገለጸም። 10 ሰከንድ አላችሁ። ትክክለኛው መልስ መ ስሙ አልተገለጸም የሚለው ነው። የዚህ መልስ ማብራሪያ በሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 10 ላይ ተጽፎ ይገኛል። ጥያቄ ቁጥር 9 እንግዶቹን ለመጠበቅ ሲል ወንድሚያውቁትን ሴት ልጆቼን አውጥቼ ልስጣችሁና እንደፈለጋችሁ አድርጉባቸው ያለው ማን ነው? ሀ ናኮር፣ ለ ዮፍታሄ፣ ሐመሩሃ ላባ፣ መ ሎጥ። 10 ሰከንድ አላችሁ። ትክክለኛው መልስ መ ሎጥ የሚለው ነው። የዚህ መልስ ማብራሪያ በኦሪት ዘፍጥረት ምዕራፍ 19 ከቁጥር 6 እስከ 8 ላይ ተጽፎ ይገኛል። ጥያቄ ቁጥር 10 ኢየሱስ በየትኛው ከተማ ጥቂት ተአምራትን አድርጓል? ሀ በኢየሩሳሌም፣ ለ በናዝሬት፣ ሐመሩሃ በቤተልሔም፣ መ በቤተ ሳይዳ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በናዝሬት የሚለው ነው። የዚህ መልስ ማብራሪያ በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 እስከ 58 ላይ ይገኛል። ውድ የቤቴል ቲዩብ ተመልካቾቻችን እግዚአብሔር በቃሉ ብርሃንነት ይምራችሁ፣ በቤታችሁና በኑሯችሁ ሁሉ ሰላሙን ያብዛላችሁ፣ ቃሉን የምትሰሙ ብቻ ሳይሆን በሕይወታችሁ የምትኖሩ ያደርጋችሁ እያለን በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላምና በጤና ያገናኘን። ቸር ቆዩልን። ቻው።